ዙሩና ተመልከቱ። አዙሮ ካሜራውን ወደዛ አዙሮ ጀስት አሪፍ ተሰርቷል ያልኳችሁ ከዚህ ጀምሮ ነው። አሁንም የሚገቡ ፍሳሾች አሉ። ገባችሁ አይደል? ይሄ የቢች ዳራሿ ውድ ነው እና ተጠርጎ ወደ ወንዙ እየገባ ስለሆነ ለሱም የሆነ ሽፋን ቢደረግ እና የፏፏቴው ስር እንጥብጣቤ ሰላም የቤንዚ ፋሚሊ፣ ዛሬም ደግሞ በቀበና ወንዝ ታገኝተናል ማለት ነው። ቀበና ላይ ምን ተሰርቷል ምን አልተሰራም የሚለውን በደንብ እናያለን ማለት ነው። ያ ደማላሽ እና አሪፍ ስራዎችን ነው ማሳያችሁ ማለት ነው። ማለት የተሰራውንም ያልተሰራውንም ቁልጭ አድርጌ ነው ማሳያችሁ። ቤንዚ ብሎግ ያው የወደፊት ህልሜን በቪዲዮ ነግሬያችኋለሁ። ከዴሊቨሪ መልስ ነው ወደ ቪዲዮ ገባ ነው። ገባችሁ አይደል? ይሄን እንደ ሚሞሪ እንይዘዋለን። አሁን እየዞርን ነው ማለት የምናሳያችሁ ብራዘር። ማለት ተሰርቶበታል ግን ያልተሰሩ እንዲህ ስራዎች አሉ እና እነሱንም እናያለን። ይቻማችሁ ለማለት ነው። ተከተሉ ፋሚሊ። እዚሁ ከዚህ ሳልነሳ ገና ኢንትሮ ከማድረጌ ወደዛ ጋር ዙሩና ተመልከቱ። አዙሮ ካሜራውን ወደዛ አዙሮ ጀስት አሪፍ ተሰርቷል ያልኳችሁ ከዚህ ጀምሮ ነው። አሁንም የሚገቡ ፍሳሾች አሉ። ገባችሁ አይደለ? አሪፍ ነው የተሰራው፣ አሪፍ ነው የሆነው። ጀስት ይሄን እንትን አይደለም። ተከተለኝ ደግሞ ጥሩ ነገሮችንም እናሳይ እንደ እንትኑ እንዳለ ሆኖ ማለት ነው። ገባችሁ? እንደዚህ አይነት ሰው አይደለም ግን እንከንም እንትንም ማሳየት ስላለብኝ ነው። በብሎጊ እኔ በቃ ብሎግ ሰራ ጥሩንም መጥፎንም ነው እንትን እያልኩ መሰራውና ገባችሁ? ሁሉንም ጥሩ ነው ብዬ መናገር አልፈልግም፣ ሁሉንም መጥፎ ነው ብዬ መናገር አልፈልግም። ጥሩ ጎኑንም መጥፎ ጎኑንም ኦብቪየስሊ ዝናብ ዘንቦ ነው ቀረጻ እያደረኩ ያለሁት። ድንገት ዝናብ ስለዘነበ ይሆናል እየተቀላቀለ ያለው እና አሁንም በደንብ ፍሳሾች እንዲታገዱ ይደረግ እዚህ ጋር። ምክንያቱም ይሄ በጣም ትልቅ ነገር ነው ለኢትዮጵያ እና ብቻ ተከተለኝ እስኪ። ኢትዮጵያ ላይ መዝናኛ የጠፋባቸው ሴሌብሪቲዎቻችን ማለት ታዋቂ ሰዎች ውጭና ዱባይ እየሄዱ ነው የሚዝናኑት አሸዋ ፍለጋ ምናምን እና ኢትዮጵያ አሸዋ ገብቷል ለማለት ያክል ነው። ደግሞ ማለት ቆይ አንዴ ቀበናን በደንብ አዙሬ ከማሳየቴ በፊት የድሮዋን ቀበና ላሳያችሁ። ሽሮ ሜዳ ላይ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ሻም ቀበና ልናልቅ ነው ልንሞት ነው። ወገኖቻችሁን አስቡልን። ልጅና ጎትታ ያወጣችኝ ሰፈር የጠራችልኝ እኔ ብላይ ልሙት ልጆቼ የኢትዮጵያ ሕዝብ ነው ያዳነኝ። ለሊት ቢሆንስ ሙቻለሁ እስከ ልጅ እቃውም ንብረቴ ያው የምታውቁት ነው። ጠቅላላ በዛሬው ቀን ተጥረግልቆ አንድ ንብረት የለም። አሮይቶችን እየተሸከምን ያወጣ ነው። ንብረታችንን እንኳን ለማዳን አልቻልንም። ሰዎችን እናድን ብለን ቅድሚያ ለዛ ሰተን የኛ የካ ነው። እንዴት አድርገን እንከላከል? ለሊትስ ቢሆን ሁላችንም ጋር ገብተን እሷ እንዳለችው ከ400 ሰው በላይ ነው። ከዛ የበለጠ ነው። ሁላችን ዶክሜንታችን፣ ሶፋችን፣ ሁሉ ነገር እያንዳንዱ ነገር ምንም ማነሳው ነገር የለኝም እኮ ቴሌቪዥን ተበላሽቷል። ዶክመንቶች ሁሉ በስብሰዋል። ለመናገር ቃላት ያጥረኛል። አሰራሩ ነው የሚመጣው ውሃና የሚወርደው ውሃ ትቦ ሊመጣጠን አልቻለም። ዋው ስለዚህ አሸዋማ መናገር አልችልም። ጀስት ጭቃ አይደለም ጭቃ አይሆንም። ገባችሁ? አያችሁ? ግን ያልተሰራበት ነገር ደግሞ ይሄ አሸዋ ማለት ነው። እዛ ጋር ስትሄዱ ወደ እንትን እየወረደ ነው እና ያለው እሱ ቢስተካከል በጣም ሞር አሪፍ ነው። በጣም ማለት በውድ ተገዝቶ የሚገባ አሸዋ ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የሌላ አሸዋ ነው፣ ከውጭ የሚገባ አሸዋ እንደሆነ ግልጽ ነው። እና ግን ወደ ታች ዝናብ ጠርጎት እየገባ አሁን አይቼዋለሁ በቪዲዮ ላይ እንደምትመለከቱት ማለት ነው። ሌላ ደግሞ ምንድነው ቀጣይ ደግሞ ወደ ታች ወርጄ ፏፏቴውን ማሳያችኋለሁ። ፏፏቴው ላይ ያለ ችግርና በጣም ደግሞ ጥሩ ጎኑ አሁን ይሄ አሸዋ እኮ ጭራሽ በቃ አይገኝም። የሚገርም ነው። ገባችሁ? ዋው አያሽ ስኳር በሉት እና እስቲ ና ተከተለኝ። አሁን እዚህ ጋር ያያችሁት ይሄ ቢች ዳር ምናምን ውጭ ሀገር የምናየው አይነት ነገር ነው። ይሄ የሰው ሰራሽ አይቃር ላይ ይሄኛው አሁን ምን የቀበልነው ፕሮጀክት እና ተፈጥሮ አይነት ቢች ዳር ያለ አይነት ገጽታ አለውና ዋው እንዴት አባቱ እንደሚያምር ይዩት። እዛ ጋር እንደው ካፕሎች ምናምን ነገር ቁጭ ብለዋል። ህፃናቶች በጣም እየተዝናኑ ነው፣ እየተደሰቱ ነው። እኔ የምላችሁ ቆይ የመዲናችን ከንቲባ አዳነች አቤቤ ስለዚህ ቦታ ምን ተናገረች? ምንስ አለች? ፀሐዬ ዮሐንስ በእና እንደምን አያለ ቀበና ማፍጉበና ዳቅኔ ቀበኔ ፈና የሚለው ትልቅ በተፈጥሮ ያገኘ ነው። ትልቅ የረፍት ቦታ ሽሮ ሜዳ ላይ ቀበና የፈረንሳይ ነኝ። እሺ ፋሚሊ አሁን እንዲህ ልላችኋለሁ። አሪፍ ስክሪንሻት አድርጎ ዲስክሪፕሽን ላይ በማስቀምጠው ቴሌግራም ሊንክ ማለት ቴሌግራም አካውንቴ አሪፍ ፎቶ ለላከልኝ ለ4 ሰው የ300 ብር ካርድ አዘጋጃለሁ ማለት ነው። ሹፍ ማለት ይኸውና አሁን የሆንኩኝ ነው። ፎቶ አንሱኝ እናንተ ስክሪንሻት አድርጉኝ ስክሪንሻት
ቤተሰብ ወደ ታች እየወረደ ነው። ዋው 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 ሰው ብዛቱ ነው የምላችሁ። በጣም ነው ሰው ያለውና እኔ እንግዲህ እንደዚህ አልጠበኩም። እስከ አመሻሽ ድረስ ነው እዚህ የምንቆየው። ዋው እኔ እንጃ። እስኪ በደንብ ደግሞ ወርደን እንየው። ፏፏቴውን እዚህ ጋር ሆነን አይተናል። ቀበና የሚለው ጽሑፍ በጣም ቦልድ ሆኖ ነው የሚታየው። ገባችሁ? ቦታውን ለረጅም ጊዜ ሂስቶሪና ሚሞሪ ሆኖ እንዲቆይ ነው የሚያደርገው እና እስኪ ወርደን እንየው። ለማንኛውም ሚሞሪ የሆነ ቦታ ነው ማርያምን። እኔ እንጃ ከዚህ በፊት የነበሩ ሰዎች በዚህ በጣም ደስተኛ ናቸው ማለት እንዲህ በመሆኑ ማለት ነው። ከዚህ በፊት የነበረውን እንትን ቪዲዮዎች እያሳየኋችሁ ነው። ጭቃ ነበር፣ ሃይላንድ ስብርባሪ፣ የሞቱ እንስሶች ምናምን እና የሚኖሩበት ቦታ ነበር። ስነግራችሁ እናንተ ጉዳቱን ብቻችሁ ትገባችሁ። ጥቅሙንም ማለት ምን ያህል እንደጠቀመ የዚህ ፕሮጀክት እና ዋው ማርያምን ዋው ሽሮ ሜዳ ላይ ወንዜ ቀበና ፈረንሳይ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሽሮ ሜዳ ላይ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና። ባይዘዌ ፓርኩ በደንብ ስራ ሲጀምር የሚከራዩ ሳይክሎች አሉ እዛ ውስጥ በደንብ ቪዚት ማድረግ ትችላላችሁ። በሳይክል ሱቆች አሉ፣ ያልተከራዩ አሉ። ቶሎ መከራየት የምትፈልጉ ሰዎች እዛ ውስጥ ሱቅ ከፍታችሁ በደንብ መስራት ይቻላል። ምክንያቱም ሰዎች የሚመላለሱበት ቦታ ነው ማለት አብዛኞቹ ተይዘዋሉ። ያልተያዙ ቦታዎች አሉ እዛ ጋር ለምሳሌ ይሄ የምታዩት ትልቁ አለ። በጣም ብዙ ሱቆች አሉ ያልተያዙ እና ነጋዴዎች ከተፍ ማለት አለባችሁ እዚህ ቦታ ላይ እና እስቲ ወደ ታች ወርደን ፏፏቴውን በደንብ ላሳያችሁ። አሁን ደግሞ ዋናው ጅረቱ ጋር ነው የምንገኘው። ኧረ በስመ አብ እመቤቴን ያምራል በጣም እና ፋሚሊ ማርያምን በጣም ድንቅ ነው። በጣም ነው የሚያምረው። ዋው መብራ በኢየሱስ ስም እኔ እንጃ። ይሄው አየህ እዚህ ጋር ሹፍ ተፋሰስ መግባት የለበትም ምለው ለዚህ ነው። በቃ ይሄኔ መሰለ ስራ ውስጥ ተፋሰስ መግባት የለበትም። እሱ ነው እኮ በቃ ግን ያምራል፣ ማርያምን ያምራል። ግን ተፋሰስ በደንብ መታገድ አለበት አይደለ? ተፋሰስ ቢታገዱ ምናምን ነገር በጣም ፒስ ነው። ሽሮ ሜዳ ላይ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና። እስኪ አሁን ደግሞ ሽንት ቤቱን ልናይ ነው ማለት ነው። ዋው እኔ እንጃ አውት ማለት ውጪ ያምራል፣ ውስጡን ደግሞ ገብተን ነው እና ነኝ ቀበና ወንዜ ቀበና። ዋው ያበደ ነው። ሳይቀር ነው ያለው። ልውሰደው እንዴ ለቤት? ኧረ በስመ አብ ይቅር ይበለኝ። እንዲህ እንዳታረጉ የምታረጉ ሰዎች ገና ምርቃት ላይ ስለሆነ መሰለኝ እንትን አልጀመሩም ማለት ስራ አልጀመሩም እንትኖቹ ሽንት ቤቶቹ እንጂ ያምራል በኢየሱስ ስም። ኦ ና እዚህ ጋር ያያችሁ ነው። እስኪ አንዴ ልሻና ነው። ዛሬ በቀበና የነበረን ውሎ ይህን ይመስል ነበር። በጣም ደስ ይላል ማለት ከላይ እስከ ታች አሳይቻችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ እና ሰብስክራይብ ማድረግ እንዳይረሳ። ምክንያቱም የተለፋ ነው ይሄ ቪዲዮ ይቀርበውና ሰብስክራይብ ማድረግ እንዳይረሳ። ገና በጣም ብዙ ቦታዎችን አብረን እናያለን። እንደሄድላችሁና እንዳሳያችሁ የምትፈልጉትን ቦታ በደንብ አድርጋችሁ ኮሜንት ላይ ጻፉልኝ። እኔ ደግሞ በደንብ አድርጌ ስለ ቦታው አብራርቼ እነግራችኋለሁ ማለት ነው። ቤንዚ ነኝ። አንዴ በስተመጨረሻ መናገር የምፈልገው ድልድዩ ትንሽ ሸልቱኝ ስለሚያበዛ ትንሽ ክፈፉን ረዘም አድርጉልን። ይሄን ቪዲዮዎች ስለ ልማቱ የሚያገባችሁ ሰዎች ካያችሁት ይመቻችሁ።